ሰላም፣ ይህ የካንሳስ ትሬዲንግ ለሁሉም ሽያጭ ሰራተኞች የተላከ የሽያጭ መቀበያ እንደዚሁም ከዚህ በፊት የፈጸማችሁን የሽያጭ መረጃዎች የምታገኙበት የቴሌግራም ቦት ነው። በዚህ ቪዲዮ እንዴት በቴሌግራም ቦቱ ኦርደር መላክ እንደምትችሉ እንደዚሁም ከዚህ በፊት የፈጸማችኋቸውን ሽያጮች መረጃ እንዴት ማግኘት እንደምትችሉ እናያለን። መጀመሪያ የተላከላችሁ ሊንክ ስትከፍቱት ይህን ከፊት ለፊት የምታዩትን ኢንተርፌስ ያሳያችኋል። ከዛም ስታርት የሚለውን ትጫናላችሁ። ልክ ስታርት የሚለውን ስትጫኑ ከስር የምትመለከቷቸውን 5 በተኖች ያመጣላችኋል። ከዛ ውስጥ ሴልስ ፐርሰን የሚለውን ይጫናሉ። ልክ ሴልስ ፐርሰን የሚለውን ስትጫኑ ስልክ ቁጥር እንድታስገቡ ይጠይቃችኋል። እዚህ ጋር እርግጠኛ መሆን ያለባችሁ ስልክ ቁጥራችሁ የምታስገቡት ስልክ ቁጥር ሲስተም ላይ የተመዘገበ መሆኑን ማረጋገጥ አለባችሁ። ሲስተም ላይ ካልተመዘገበ እንዲመዘገብላችሁ ወይም እንዲቀየርላችሁ የአስተዳደር ሰራተኞችን ያናግሩ። ከዛም ስልክ ቁጥር እንዳስገባችሁ ከላይ የምትመለከቱት ሜሴጅ ይመጣላችኋል። ይህ ሜሴጅ ለመጀመሪያ ጊዜ የሚመጣ ሲሆን ውስጡም ስማችሁ እንደዚሁም ምን እቃዎች መጋዘናችን ውስጥ እንዳሉ ከዋጋ ዝርዝራቸው ጋር ያሳያቸዋል። አሁን እዚህ ጋር የምናየው እንዴት ኦርደር መላክ እንደምትችሉ ነው። ከስር የምታያችሁ ከ6 በተኖች ውስጥ ኦርደር ናው የሚለውን በተን ትጫናላችሁ። ልክ ያን በተን ስትጫኑ ይህን የምታዩትን የዝርዝር መረጃ ምን መላክ እንዳለባችሁ የሚያሳይ ዝርዝር መረጃ በእንግሊዝኛና በአማርኛ ያሳያቸዋል። ከዛ ልክ እንደ ማንኛውም ሜሴጅ እዚህ ጋር የምትፈልጉትን እቃ ከፎቶ ጋር የምትፈልጉትን እቃ ከፎቶ ጋር እንደዚሁም ጽሁፍም በተጨማሪ እንደ ሜሴጅ መጻፍ ትችላላችሁ። በተቻለ መጠን ከላይ የተዘረዘሩትን የመረጃዎች በአንድ ላይ ብትልኩልን ለእኛ ለስራ ቀላል ይሆናል። እንደዚሁም አንድ ሜሴጅ ወይም የተለያየ ሜሴጅ መላክ ትችላላችሁ። ለምሳሌ እዚህ ጋር የተጻፈው እስካሁን የላክነው ሜሴጅ አንድ ነው። ተጨማሪ ሌሎች ጽሁፍ መረጃዎች ካሉም እንደዚህ መላክ ትችላላችሁ። ከዛም አጠቃላይ የምትፈልጉትን ሜሴጅ እንደጻፋችሁ ሰሚት ኦርደር ስትሉ ኦርደራችሁ ፕሮሰስ ተደርጎ ወደ ድርጅታችን ሴልስ ቲም ይላካል። እዚህ ጋር ማወቅ ያለባችሁ ነገር አዲስ ሴልስ በመጣ ቁጥር ስታርት ሜኑ የምትለው መጨረሻ ላይ የምትገኘውን ሴክሽን መልሳችሁ መጫን እንዳትረሱ። ከዛም አሁን ደግሞ የምናየው እንዴት ከዚህ በፊት የፈጸማችሁትን ሽያጮች ማግኘት እንደምትችሉ ነው። ከዛ ቅድም ኦርደር ናው የሚለውን ለኦርደር እንደተጠቀምነው አሁን ደግሞ ለማይ ሴልስ የሚለው ሴክሽን እንዴት ከዚህ በፊት የፈጸማችሁትን ሽያጮች እንደምታገኙ ያሳያቸዋል። ከዛም ልክ ማይ ሴልስ የሚለውን በተን ስትጫኑ ወር ይጠይቃቸዋል። የምትፈልጉት ወር የኦገስትን ከሆነ ኦገስትን ትጫናላችሁ። የኦገስትን ስትጫኑ ይህ የምትመለከቱት ፒዲኤፍ ይላክላችኋል። እዚህ ፒዲኤፍ ውስጥ ለማን እንደሸጣችሁ፣ ስንት ብር እንደሸጣችሁ፣ ስንት ብር ኮሚሽን እንዳገኛችሁ፣ የተከፈላችሁንና ያልተከፈላችሁን ሙሉ መረጃ ያሳያቸዋል። ማንኛውም ጥያቄ ወይም አስተያየት ካላችሁ አስተዳደር ሰራተኞችን ይደውሉልን። እናመሰግናለን።